አይን ሮል ማድረግ ጀመራት ማለት ራሱ ዲስሪስፔክት ነው ሰው ከልቡ ያወራ ቦዲ ላንጉዌጅ ራሱ ቋንቋ እንደሆነ ታውቃላችሁ ልዩነቶች አይጠፉምና የምንጣላባቸው ነገሮች ልንመርጥ ይገባናል በምንም አይነት ሁኔታ ውስጥ እውነትን ተነጋገሩ ፍርሃት ቢኖርባችሁ እውነታው ሊጎዳ ይችላል ብላችሁ ብታስቡ ራሱ በምንም አይነት ሁኔታ ውስጥ እውነታን ተነጋገሩ እውነትን ስትናገሩ ግን እውነት በራሱ መናገራችሁ ጥሩ ይሆናል ማለት አይደለም አንዳንድ እውነት ያሳመማል መጋጨት በፍቅር ግንኙነት ውስጥ አይደለም ከሌላ ሰው ጋር አብረን ፍቅር ግንኙነት ጀምረን ቀርቶ እርስ በርስ እግርም ከእግር ይጋጫል ይባላል ታዲያ ለብዙ ፍቅር መበላሸት ወይም ደግሞ ለብዙ ቤት ትዳር መፍረስ ምክንያት የሆነው እንዴት በአግባቡ መጋጨት እንዳለብን አለማወቃችን ነው አያችሁ ፍቅር ስለሌለ አይደለም ሰው የሚለያየው በዋነኝነት እንዴት ግጭትን መፍታት እንዳለበት ስለማያውቅ ሰው ላንዴና ለመጨረሻ ጊዜ ጥሩ ፍቅሩን ወይም ቆንጆ ትዳሩን ሊበትን ይችላል ዛሬ እንዴት እንጋጭ በአግባቡ ኮሙኒኬት ማድረግ ምን አይነት መልክ አለው የሚለውን በተመለከተ ነው ለእናንተ ማቀርብላችሁ ፍቅር ይበልጣል ነኝ ካውንስሊንግ ሳይኮሎጂስት ሪሌሽንሺፕ እና ትዳር አማካሪ እንዲሁም ደግሞ በዚህ በቻናላችን የተለያዩ ፍቅር ግንኙነት ትዳርና ቤተሰብ የተመለከቱ አጠር ያሉ ቲፖችን እሰጣቸዋለሁ የማማከር አገልግሎት ለማግኘት የምትፈልጉ ስክሪኑ ላይ በመታዩት ቁጥር ቴክስት በማድረግ ስለ አገልግሎቱ ሙሉ መረጃ ማግኘት ትችላላችሁ ሰው ግን ለምንድን ነው የሚጋጨው ፍቅር ካለ ሰው የሚጋጭ አይመስላችሁም አይደለ አንዳንድ በተለይ በፍቅር ግንኙነት ውስጥ ያልሆኑ ያልጀመሩ ለነገሩ አዲስ የሆኑ ግጭት የፍቅር አለመኖር ሊመስላቸው ይችላል ግን እንደዛ አይደለም ሐሳባችን የተለያየ እስከሆነ ድረስ አስተዳደጋችን የተለያየ እስከሆነ ድረስ አመለካከታችን የተለያየ እስከሆነ ድረስ ኮንፍሊክት አይቀርም ግን እንዴት ነው በአግባቡ የምንጋጨው የሚለው ወሳኝ ነጥብ ይመስለኛል እንዳልኳችሁ እኔም በስራዬ አጋጣሚ ከማየው ነገር በዋነኝነት ኮንፍሊክትን እንዴት ሪዞልቭ ማድረግ እንዳለብን እንዴት ፈተን በአግባቡ ሪሌሽንሺፓችን ማስኬድ እንዳለብን አብዛኞቻችን አውቀን ስለማንጀምር ሪሌሽንሺፕ መሀል ላይ በቃ ትራይል ኤንድ ኤረር ወይም ደግሞ በሙከራ በመሰለኝና በደሳለኝ ስንኖር ያኛውም እንደዛ ሲሆን ነገሮች ብልሽሽት ይላሉ ለአመታት የለፋንበት ሪሌሽንሺፕ በቃ መና ይሆናል ወይም ደግሞ ትዳርም ሊሆን ይችላል ብዙዎች ታሪካቸው እንደዚህ ነው እና ፍቅር አለመኖሩ አይደለም ምክንያቱም ፍቅር ለብቻ ቤት ሊሰራ አይችልም ፍቅርም ኖሯችሁ እንዴት በአግባቡ መነጋገር እንዳለባችሁ ልዩነታችሁን በአግባቡ እንዴት ማስተናገድ እንዳለባችሁ ማታውቁ ከሆነ በቃ ከባድ ሁኔታ ውስጥ ነው የምትገቡት ምክንያቱም ሰዎች ኢሞሽናል ቢንጎች ነን ስሜት አለን ስሜታችን ይጎዳል ምናልባት አጋራችን ባለማወቅ የሰራው ስራ ወይም ደግሞ እሷ የተናገረችው ንግግር አንተ ላይ መጥቶ ከፍተኛ ተጽዕኖ ሊያመጣ ይችላል ሶ እነኚህ ነገሮች እነዚህ ልዩነቶች በምን አይነት መንገድ ነው የምናስታርቀው የሚለው ትልቁ ዊዝደም ያለው እዛ ጋር ይመስለኛልና ግጭትን ማስቆም አንችልም ኢንፋክት ጤነኛ የሆነ ሪሌሽንሺፕ ግጭት አለው እማትጋጩ ካፕሎች እንደውም ራሳችሁን ተመልከቱ ወይ ስሜታችሁን አፍናችኋል ወይ በጣም እያስመሰላችሁ ነው ወይም ደግሞ ለሌላው ሰው ስሜት ግድ የላችሁ ማለት ነው እንጂ እንዳልኳችሁ አይደለም ከሌላ ሰው ጋር ሐሳባችን እንኳን እርስ በርስ ስንት ኮንፍሊክት አለ በውስጣችን በአእምሮአችን ውስጥ ኦኬ ሶ ግጭቱ አይደለም ችግሩ ግጭቱን ሃንድል የምናደርግበት መንገድ ግን በጣም አስቸጋሪ ሁኔታ ውስጥ ይከተናል ማለት ነው እዚህ ጋር እንድታስተውሉልኝ የሚፈልገው ነገር ሪሌሽንሺፑ የጋራ እንደሆነ ሁሉ ልዩነትም ችግርም ሲመጣ ደግሞ የጋራ ነው እንጂ ሪሌሽንሺፑ የጋራችን ነው ችግር ሲመጣ ደግሞ እድሜ ላንተ ባንቺ ምክንያት ባንተ ምክንያት መባባሉ የባሰ ነገርን የሚያበላሽ ነው ስለዚህ ሪሌሽንሺፑ የኛ እንዳላችሁት ሁሉ ችግሩም ከሷም ይነሳ ካንተም ይነሳ የጋራ የኛ ችግር ነው ማለት ነው ሶ ይሄንን ማይንድ ሴት ዴቨሎፕ ልናረግ ይገባናል ሶ እንዴት በአግባቡ እንጣላ አንደኛ የምንጋጭበትን ነገር መምረጥ ኮንፍሊክት ማን መርጥ ከሆነ ባይዘው እያንዳንዷ ልዩነት ልታጣላ እንችላለች ስታኝክ ድምጽ ታወጣለ ብሎ ሊጣላ ይችላል ወይ ደግሞ ስትራመጂ እንደ ወንድ ነው የምትራመጂ ተብሎ በዚህ ግጭት ሊነሳ ይችላል ስልክ ላይ ስስቂ የሆነ የማስመሰል አይነት ሳቃለሽ ብሎ ሰው በዚህ ሊጋጭ ይችላል እና ምንድነው መላችሁ ልዩነቶች አይጠፉምና የምንጣላባቸው ነገሮች ልንመርጥ ይገባናል የጥላችንን መነሻዎች
ወይ ምክንያቶች እማንመርጥ ከሆነ ባይዘው ብዙ ነገሮች ናቸው ሊያጋጩን የሚችሉ በጣም ብዙ ነገሮች ሶ አንደኛ choose your fight የምትጣሉበትን ጉዳይ ምረጡ እያንዳንዱ በጥቃቅንና አነስተኛ ነገር የምንጣላ ከሆነ በጣም ብዙ የምንጣላባቸው ነገሮች አሉና ያደክማል ሁለተኛ ስሜት በጋለበት ሰዓት አትነጋገሩ ተናዳችኋል yes ስለዚህ ዝም በሉ አንዳንድ ጊዜ ምን ይሆናል ኖ በቃ አሁን መነጋገር አለብን ኖ አሁን መነጋገር የለባችሁም ወዲያው ከተነጋገራችሁ ስሜት ኑሯል በጣም ሪግሬት የምታረጉበትን የምትጸጸቱበትን ነገር ልትነጋገሩ ይችላልላችሁ ስለዚህ take a deep breath ወደ ውስጥ ተንፍሱ ተረጋጉ ከዛ ትንሽ ከተረጋጋችሁ በኋላ መነጋገር ይችላልላችሁ ያለበዚያ ወዲያው ስሜት በናረበት ሰዓት የምትነጋገሩ ከሆነ ትደማማላችሁ ሌላኛው አትወቃቀሱ አሁን ወቀሳ ለመሰላችሁ ልክም አይሆነው ማረም ሌላ ነገር መውቀስ ግን ውስጣችን የሚወክሰን እያለ እንደገና አዲሽናል ወቀሳ ሲመጣ ማይንዳችን ትሬት ነው የሚመስለው አታክ የሆነ የሚጎዳ ወይም ደግሞ የሆነ ሊያጠቃው የመጣ የሆነ ነገር እንዳለ ስለሚያስብ ዲፌንሲቭ ነው የሚሆነው ጦርነት ላይ ልክ የሆነ ሊተኮስ እንዳለ አላርም ወይም የሆነ ዴንጀር ሳይን ሲመጣ በሀገር ደረጃ ምንድነው ብዙ ነገሮች መከላከያዎች ይኖራሉ ያ ሚሳኤልን የሚያከሽፍ ነገር ይወራወራል ምናምን because አንደር አታክ ነኝ ብሎ ካሰበ አላርምም ያሰማል ታውቃላችሁ አንዳንድ ነገራት እንደዛ አላችሁ ከሌላ አገር የሆነ የጦር መሳሪያ ከመወርወሩ በፊት ዲቴክት ያደርጋል ማለት ነው ሊወረወር እንዳለ አምሮም እንደዛ ነው የሆነ ቃል ሊሰነዘርብኝ ነው ብሎ ሲያስብ ወይም ደግሞ አታክ ሊደረግ ነው ብሎ ሲያስብ ወይም ከተነገረው በኋላ ቶሎ ብሎ ዲፌንሲቭ ነው የሚሆነው ስለዚህ ኢቭን ያ የተነገረው ነገር ትክክል እንኳን ቢሆን አነጋገሩ ልክ ባለ መሆኑ ምክንያት ወይም የተናገረችበት መንገድ ልክ ባለ መሆኑ ምክንያት ውስጣችን ያመነ እንኳን ዲፌንሲቭ ልንሆን እንችላለን ልንከራከር እንችላለን አይደለም ብለን በጣም ሙጥኝ ልንል እንችላለን ማለት ነው ሁሌ ትጫያለሽ በቃ ተረጋግተሽ ማውራታችን ከማለት እኔ ሰዎች ጮክ ብለው ሲናገሩኝ ደስ አይለኝም you see ጣት ከመቀሰር ወይም ከመወቃቀስ ሌላ ሆኗል ይሄ ምንድነው ስሜቱን ነው እየነገራት ያለው እኔ ሲጮብኝ እደነግጣለሁ እጨነቃለሁ አንተ ለነገሩ ለኔ ስሜት መች ግድ ይሰጣል ስልክን ይዛ 24 ሰዓት እንት ማለት ነው እያለቀስኩ ያያየ አዝኜ ተከፍቼ ፊቴ ተቀይሮ ያያየ እንኳን ስልክ ላይ ነው ምናልባት እኮ እሱ ስልኩን ያዘው ጨንቆት ሊሆን ይችላል በምን አይነት መንገድ ነው ማረጋጋት ማባብላት ደሞ ብጮብኝስ ብሎ ፈርቶ ሊሆን ይችላል እሱ ምናልባት ስልኩን ያዘው ግን እሱ አንደርስታንድ የምታረገው ምንድነው በቃ ኬሪ አይሰጠውም ግድ የለውም ለኔ ብላ ነው ስለዚህ አሁን አንተ ግድ የለህም እንደዚህ ነው እንደዛ ነው ብሎ ከመክሰስ ምን ማለት ይቻላል እኔ ሳዝን ወይ ሳለቅስ ሲከፋኝ ቢያንስ አጠገቤ ሆኖ ሲያጽናኑኝ ይሻለኛል ቢያባብሉኝ ይሻለኛል እንጂ እኔ ስልክ ሲነካካ ምናምን የሚመስለኝ ግድ የማይሰጠው ወይ ደግሞ ስለኔ ምንም ቦታ የሌለው ሰው ነው የሚመስለኝ ሶ ስሜቴ ምንድነው በቃ ሲከፋኝ ሰው አብሮኝ ሲሆን አብሮኝ ሲቀመጥ በጣም ደስ ይለኛል ማለትም ይቻላል ከአጋራችን ስሜት ጋር ባንስማማ እንኳን ለመረዳት መሞከርን የመሰለ ነገር ግን የለም ሪሌሽንሺፖች ላይ ማየው ችግር ምንድነው ለመረዳት አይሞከርም የዛ ሰው ፊሊንግ እኛ እንደዛ እስካልተሰማን ድረስ ትክክል አይደለም ብለን ነው የምናስበው ያንቺ ስልክ መነካካት እሱን እስካሳሰበው ድረስ በቃ ቫሊዴት ልታረጊው ይገባል እሱ ተሰምቶታል ምንድነው አሁን ስልክ ተነካል ተነካ ምንድነው ይሄ ምን አገናኙ ምናምን ልትሉ ይችላልላችሁ ደኔ መጮ ባህሪ ነው ምናምን ልትል ይችላል ግን በቃ እሱ ተሰምቶታል ወይም እሷ ተሰምቷታል በፍቅር ግንኙነት የነሱ ስሜት በራሱ ቫሊዴሽን ያስፈልጋል ግዴታ እናንተ የተሰማችሁ እንዲሰማቸው እናንተ የሚያዝናናችሁ እንዲያዝናናቸው እናንተ እንዲያስከፋቸው አጠብቁ የነሱ ሌላ ዓለም ሊሆን ይችላል ስለዚህ በደንብ ባይገባችሁ እውነታውን ሰው በዚህ በሳጫል ብላችሁ ብታስቡ እንኳን በቃ ቫሊዴሽን ማለት እውቅና ስጡ ለዛ ሰው ስሜት ኦኬ ነገሩ ዲቴል ባይገባኝም አይ ፊል ዩ ሊሆን ይችላል ባንተ ጫማ ቆሜኮ አላየሁትም ነገሩ ሶ yes አስተዳደጋችንም ይለያያል እኮ ነገሮችን ምናይበት አስፔክት እኮ ይለያያል አንድ አይደለንም እኮ አክቲቭ ሊስነር ሆኖ አዳምጡ
አስጨርሱ ሰውን የትም አይሄድብንም እኮ የኛ ሐሳብ ማየው ችግር እንደ አጠቃላይ ሰው ማድመጥ አይችልም ማድመጥ አለመቻሉን ደግሞ አያቅም ብዙ ሰው የሚያዳምጥ ነው የሚመስለው ግን አያዳምጥም ተናጋሪ ነው አብዛኛው ተናጋሪ ነው ማን ያዳምጥ በማዳመጥ እና በመደማመጥ ውስጥ እኮ ብዙ ሶሉሽን ይገኛል ብዙ መፍትሄ መናገር ብቻውን እኮ መፍትሄ አይሆንም ምክንያቱም it takes two to tango አይደለ ታንጎ ለመጨፈር ሁለት ሰው ነው በአንድ እጅ አይጨበጨብ ስለዚህ አንተ የፈለከውን ብትናገር እሷ እስካልተናገረች ድረስ ሶልቭ አታረጋውም የሪሌሽንሺፑ ፕሮብለም because ችግሩ ያንተ ማዘን ያንተ መከፋት ብቻ አይደለም የሷም ነው አንተ ስለተናገርክ ብቻ ሪሌሽንሺፑ መፍትሄ አለው ማለት አይደለም አዳምጣት አዳምጩ አብዛኛው ነገር በማድመጥ ነው የሚፈታው ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ይላል መጽሐፍ ቅዱስ ሁለት ጆሮ አንድ አፍ የተሰጠን ሞር እንድንሰማ ነው ግን አክቲቭ ሊስነርስም አይደለንም ስንሰማ ራሱ የራሳችንን ሐሳብ ቶሎ ለመመለስ ኢጓችንን ለማስጠበቅ አሸናፊ ለመሆን መልስ ለመስጠት ጓጉተን ነው የምንሰማው ይሄ ደግሞ አይደለም አክቲቭ ሊስኒንግ ማለት ያ ሰው ምን ለማለት ፈልጎ ነው እስኪ ስሜቱን ልረዳው እኔ ያላየውበት ምን አንግል አለ ብሎ ማድመጥ ነው በተበላሸ ሞቲቭ ምናዳምጥ ከሆነ አሁንም ማዳመጣችን ለብቻውም ሶሉሽን አይሆንም ሪሌሽንሺፑ የጋራ ነው ስለዚህ ችግሩ የጋራ ነው ካንቺም ይሁን ከሱም ይሁን ያንተ ችግር ነው ከምንባባል ጣት ከምንቀሳሰር እሺ ችግሩ ይሄ አለ ምናልባት ማታዳምጠው ሴቷ ልትሆን ይችላል ምናልባት ንዴታሙ ወንዱ ሊሆን ይችላል whatever ግን አለመደማመጥ አለ ንዴት አለ በማከል እናንተ ቲምሜቶች ናችሁ የቡድን አጋሮች ናችሁ ካፕሎች ናችሁ ጥንዶች ናችሁ እንጂ ኦፖነንቶች ወይም ባላንጣዎች አይደላችሁ ስለዚህ በጋራ ይሄንን ችግራችን እንዴት እንፍታ ንዴቱ የኔም ቢሆን የባሌም ነው ችግሩ ባሌ ምናልባት ትግስት ባይኖረው ትግስት አለመኖር የሪሌሽንሺፓችን ውስጥ የሚታይ ችግር እንጂ የሱ ነው አይባልም ለምን ሪሌሽንሺፑን የጋራ ችግርን ለብቻ የግል አናረጋውም ስለዚህ በምን አይነት መንገድ እንፍታ የጋራ መፍትሄ መፈለግ ማዳበር ያለባችሁ ደግሞ በጣም ጤናማ የኮሙኒኬሽን ልምምዶች አሉ የአጋራችሁን ስሜት የሚጎዱ ነገሮችን በተቻለ መጠን መቀነስ ፐርፌክት አይደላችሁም አቃለው nobody is ማንንም አይደለም ከእግዚአብሔር በስተቀር ግን ፐርፌክት እስካልሆናችሁ ድረስ አይ በቃ እኔ ከነችግሬ እኖራለሁ ማለት ሳይሆን በተቻለ መጠን እያደግን ነው የምንሄደው የምናድገው ደግሞ አንድ ላይ ነው ለብቻ እድገት የለም ሪሌሽንሺፕ ነው አብረን የጀመርነው ስለዚህ አብረን እያደግን እንሄዳለን እንዴት እንደግ አንደኛ ያጋርን ስሜት የሚጎዱ ነገሮችን በእኛ ላይ ሊደረጉ ማንፈልጋቸው ነገሮች በእነሱ ላይ ያለ ማድረግ አንድ ማንጓጠጥ መሳለቅ ስላቅ ማሾፍ በፊትም ሊሆን ይችላል በተግባርም ሊሆን ይችላል ፊት የራሱ ቋንቋ አለው የአካል እንቅስቃሴ የራሱ ቋንቋ አለ አይን ሮል ማድረግ ጀመራት ማለት ራሱ ዲስሪስፔክት ነው ሰው ከልቡ ያወራ ቦዲ ላንጉዌጅ ራሱ ቋንቋ እንደሆነ ታውቃላችሁ ንግግር እኮ ነው ጀርባ መስጠት እያወራች እሷ ጀርባን ከሰጣት ምን ይያልካት ነው I don't care ነው ቋንቋ ካንደበት ይልቅ አብዛኛው ፐርሰንት ታውቃላችሁ ቦዲ ላንጉዌጅ እና ፌሻል ኤክስፕሬሽን ጀስቸር ምናምን የእጅ እንቅስቃሴ ነው ሰው የሚናገረው በቃል ብቻ አይደለም በተግባርም ነው የሚናገረው ስለዚህ አይናችሁን የምታሽከረክሩ የምታንጓጥጡ ከንፈር የምታሽሟጥጡ ምናምን የምትሉ ባንደበታችሁ ሌላ ራሱ ብትሉ አክሽናችሁ ሌላ እስከሆነ ድረስ መቼም ነው ማትግባቡት ስለዚህ ስላቅ ማቆም ስድብ ማቆም ዛቻ ማለት ለመለያየት ማስፈራራት አንድ ቀን ብን ብዬ ሄድላለሁ ችግር የለም እንዳይቆጭሽ እኔ ተናግሬያለሁ አንድ ቀን ግን የርኩለት አትመልሽኝም ማንንም ነው የማይመልሰኝ አይነት ንግግር ይሄ ኢሞሽናል አቢዩዝ ነው አይኖ ነግራችኋለሁ በተለያየ መንገድ ልናረግ እንችላለን ግን ይሄ አይበጅምና እናስተካክል ነው አብረን እንደግ ነው ሁለት ፍጹም ያልሆኑ
ጥንዶች የሚመሰርቱት ተቋም ነው ጋብቻ ወይም ሪሌሽንሺፕም ሁለት ፍጹም ያልሆኑ ኢምፐርፌክት ስለዚህ ኢምፐርፌክት እስከሆነ ድረስ ፐርፌክት የሆነ ነገር አንጠብቅም ግን አብረን እንደግ ስናውቅ እንለወጣለን በምንም አይነት ሁኔታ ውስጥ እውነትን ተነጋገሩ ፍርሃት ቢኖርባችሁ እውነታው ሊጎዳ ይችላል ብላችሁ ብታስቡ ራስ በምንም አይነት ሁኔታ ውስጥ እውነታን ተነጋገሩ እውነትን ስትናገሩ ግን እውነት በራሱ መናገራችሁ ጥሩ ይሆናል ማለት አይደለም አንዳንድ እውነት ያሳመማል አንዳንድ እውነት በአግባብ ካልተነገረ በደግነት ካልተናገረ እንደውም ቂምና ሐዘን ውስጥ ነው የሚያስገባው ዲፌንሲቭ ያስደርጋል ሰው እንደውም አይደለም እንደዚህ ምናም እንድትሉ ነው የሚያረጋችሁ ስለዚህ እውነትን እንኳን በጥበብ መግለጥ አለባችሁ በጥበብ ነው ማሳየት ያለባችሁ እንዴት መናገር እንዳለባችሁ ካላወቃችሁ ምን አንቺ እንትን አይደለሽ እንዴ ቢጫ አይደለሽ እንዴ ሲያመጣብሽ ማን ይመልስሻል ምናልባት ኃይለኛ ልትሆን ይችላልች ቦግ ልትል ይችላልች እንዲህ ብለ ስለተናገርክ ግን ደግነት እስከሌለው ድረስ እቺም ነው ማታምንል ውስጧ ራሱ ንዴቷን ብታቅ አነጋገር ልክ ስላልሆነ ትቀየማለች ሐዘን ውስጥ ልትገባ ትችላለች ስለዚህ እውነትን ራሱ በደግነት ውስጥ ነው መናገር ያለባችሁ እኔኮ ይገባኛል እረዳሻለሁ ግን አንዳንዴ ይሄ ንዴት እኔ ያስፈራኛል በቃ ስትናደጂ ውስጥ ይደነግጣል በምን አይነት መንገድ ራሱ ማረጋጋት እንዳለብኝ አላቅም ይሄኮ ኤምፓቲ አለው አንደርስታንዲንግ አለው እየፈረድክም አይደለም ምን አንተ በአግባቡ መናገር ትችላለህ እንዴ መቼ ነው እስኪ እናውራ ብለኝ አስቀምጣ የምታቀው ገና ወሬ ስጀምር አይደለ እንዴ ጀርባና ዞረንት የምትሄድ እንደ ህፃን አይደለ እንደሚያረግ ምናልባት እኮ አዎ ኢሞሽናሊ ማቹር ላይሆን ይችላል ያ ሰው ስሜቱ ያልበሰለ ሊሆን ይችላል ያውቀዋል ግን ይቺ ንግግር ታማለች ስለዚህ እውነትን ራሱ በደግነት ነው እንጂ መግለጥ ያለብን ደግነት የሌለው እውነት ዲፌንሲቭ ነው የሚያረጋው እውነት የሌለው ደግነት ደግሞ ግብዝነት ነው የውሸታችሁን ዝም ብላችሁ ብትክቡ ውሸት ነው ያልሆነችውን ካባት ነው አይደለም እያልኩ ያሉት ያልሆነችውን ንገራት ያልሆነን ከውን ትንገራ አይደለም እሱም ግብዝነት ውሸት ስለሆነ ግን truth with kindness ነው መሆን ያለበት ሁለት የነበሩ ወደ አንድ መንፈሳዊ ህብረት ውስጥ ይገባሉ ነው እንጂ ሁለት አይደሉም ሲባል በሐሳብ ሁሌ አንድ ናቸው አንድ አይነት ነገር ያያሉ አንድ አይነት ነገር ያለማሉ አንድ አይነት ነው ፍላጎታቸው ማለት አይደለም ሁለት ሰዎች መሆናችን እንዳይረሳ የተለያየ ፍላጎት የተለያየ ድሪም የተለያየ አይነት ወርልድ ቪው ያለን ሰዎች ነን ስለዚህ አንዳንድ ነገሮች ባለመስማማት መስማማት እንችላለን አግሪ ቱ ዲስአግሪ እንጂ ኖ ወደ አንድ መስመር መምጣት አለብን እኔና አንቺ ባለ ትዳር ነን እኔና አንተ ሪሌሽንሺፕ ውስጥ ነን ብሎ ሰጣ ገባ ውስጥ መግባት ያደክማል አንድ ሰው ይዋጣል ያ የተዋጣው ሰው ደግሞ ደክሞት ፍራስትሬትድ ሆኖ ሪሌሽንሺፑን እርግፍ ካረገው በቃ በዜሮ ነው የምታባዙት ጥረታችሁ ስለዚህ ምንድነው ሁሉም ነገር ደግሞ ለመስማማት አትሞክሩ በቃ አንዳንድ ነገሮችን ታውት አንቺም እንደዚህ ነው የምታስቢው አዎ አንተም እንደዚህ ነው አዎ then በቃ አንስማማም ያንቺም ይሄ ነው ሐሳብሽ አንተም ይሄ ነው ሐሳብ እኔም ይሄ ነው በቃ ባለ መስማማት ተስማምተናል ሐሳብሽና አከብራለሁ ሐሳብና አከብራለሁ ሁሉም ነገር ላይፍ ላይ ማተር ያረጋል እንዴ ሁሉ ነገር ግዴታ መግባባት አለበት አፕሪሺዬሽን ካለ በአግባቡ መጋጨት እንችላለን አቃቂረኛ የሆኑ ሰዎች ያደክማሉ አንቺ በቃ ጠብቀሽ ችግር ሲመጣ ነው እንጂ የምትናገሩ ጥሩ ነገር አይታይሽማ በቃ እንከን አይሰለችም እንዴ አንድ ቀን እንኳን መቼ ነው አፕሪሺዬት አድርገኝ የምታውቀው አንድ ቀን እንኳን ጎበዝ ነሽ ብለኝ የምታውቀው አንድ ቀን እንኳን እንደዚህ ስታረጊ ደስቲኛለሽ የምትለው መቼ ነው ሁሌ የኔን ችግርና የኔን እንከን ነው እየለቀምክ የምትነግረኝ አልታየህም እንዴ ከዛ ውጪ እኔ ችግር ብቻ ነው ያለኝ የሚያስብል አይነት ሪሌሽንሺፕ መሆን የለበትም መደናነቅ መሞጋገስ መመሰጋገን የሌለበት ሪሌሽንሺፕ በጣም ስለሚያደክም ትንሽ ነገር ያጋጫል ግን እስኪ ልቀሙ ፎልት ፋይንደር ከመሆን ችግር ፈላጊ ከመሆን ጥሩ ነገር ፈላጊ ሆኑ እንከን ከመፈለግ እስኪ ጥሩ ጎናችሁን ብርቱ ጎናችሁን ተነጋገሩ ራሷን ትጠብቃለች አፕሪሺዬት አድርጋት ምን አንቺ ለቤትሽ ማጥቶኝ ራስሽ ላይ ብቻ ኢንቨስት የምታረጊ ምን ተኳኩሎ መውጣት ብቻ ስራሽ ሆነኮ ምናምን ከምትላት ተኳኩሎ መውጣት ራሱ እኮ አፕሪሺዬት መደረግ ያለበት ነገር ነው ብዙ ሰው እኮ እንደዛ አይደለም
ስናገባ ራሳችንን እንጥልለ እንደ ሴቶች አንድ አኪዩዝ ከምንደረግበት እሱ አይደል ስለዚህ ተኳኩላ አግብታ እንኳን ራሷን አለመጣሏ ለምን አፕሪሺየት አታረግም ለምን ክፍተቷን ትመርጣለህ አንተ ግን ምንድነው የሚዘጋ በቃ ሰው ኮሙኒኬት ያደርጋል አንተ ምንም ማውራት የሚባል ነገር ያልፈጠረብህ እኔ አምላክ ነኝ እንደ ውስጥህን እንዳቀም የምታስበው ምንድነው ነገር ምናምን ብለሽ ከምትወክሹ ምናልባት እኮ ጎበዝ ፕሮቫይደር ሊሆን ይችላል ለቤቱ የማይሆነው ነገር ላይኖር ይችላል ሶ ኖሱ ግዴታው ነው ብለሽ ከምታልፊ አፕሪሺየት አድርጊለት አንተ ጀግና ባሌ I'm so proud of you እንዴት እንደምኮራኮ ለቤት ያለ ክብር እኔን የምታይበት መንገድ ልጆችን ትሪት የምታረግበት መንገድ በጣም ደስ ይለኛል ተባባሉ አርንቃት አርንቂው ችግር ሲመጣ ብቻ የምትወቃቀሱ ከሆነ አሁንም የሚመስለው ክስ ያቀርባችሁ ሸንጎ ፊት ያቀርባችሁ ነው የሚመስለው እሱ ደግሞ የትኛው ማይንድ ደስ አይለውም በቃ ክሪቲሳይዝ ብቻ መደረግ ከሆነ ድሬንድ ነው የምትሆኑት ትደክማላችሁ ግልጽነትን ተለማመዱ ትራንስፓረንቱ ነው የሚሰማችሁን ስሜት አንዳንድ በጣም ሰስፒሺየስ የሆናችሁበት ነገር የማይመቻችሁ ነገር አግባብ ባለው መንገድ እውነትን ደግነት በተሞላበት መንገድ ተነጋገሩ ኤምፓቲክ ሁኑ ሰዎችን ለመረዳት ሞክሩ የሰው ስሜት ቫሊዴት አድርጉ እናንተ አልተሰማችሁም ማለት የዛ ሰው ስሜት አግባብ አይደለም ማለት አይደለም ሁላችንም እንደ ቀለማችን እንደ አስተዳደጋችን እንደ ትምህርት ባክግራውንዳችን አስተሳሰባችን ይለያል ስለዚህ ይሄንን አፕሪሺየት አድርጉ ይሄንን ተረዱ ሰው የሚያለያየው ባይ ዘ ዌይ ግጭቱ አይደለም ግጭት ክሩሻል ነው ወሳኝ ነው which is ኬር ታረጋላችሁ ማለት ነው ሰው ሲጋጭ ግድ ይሰጣል ለዛ ሪሌሽንሺፕ ማለት ነው ሶ መጋጨቱ አይደለም ሰውን የሚያለያየው እንዴት መጋጨት እንዳለበት አለማወቁ ግን የበለጠ እየተደማማችሁ እየተጎዳዳችሁ እንድትቀጥሉ ስለሚያረግ ሪሌሽንሺፑ ሉዝ ይሆንና ይበተናል ትዳሩም ይፈርሳል ማለት ነው ስለዚህ በአግባቡ እንዴት መጋጨት እንዳለብን በጣም ዋይዝሊ ማወቅ አለብን ቤት በጥበብ ይሰራል ዕውቀት ስላላችሁ የሆነ PhD ምናምን ስለያዘ አይደለም ብዙ የተማሩ ሰዎች ትዳራቸው ተበትኖ ምንም በቃ እዚህ ግባ የሚባል የፎርማል ኤጁኬሽን ያላገኙ ሰዎች ደግሞ የተሻለ ትዳር ይዘው ታያላችሁ አያችሁ ትዳር የራሱ ጥበብ ስለሚፈልግ በጥበብና በአንደርስታንዲንግ በመረዳት ምንመራው ነገር ነው ወዳቻለሁ ጨርሻለሁ ሐሳብ አስተያየታችሁን እቀበላለሁ ላይክ አድርጉ ይሄን ቪዲዮ ከተመቻችሁ ሼር አድርጉ ሰብስክራይብ ያላደረጋችሁ ፍቅር ይበልጣል ቻናልን ሰብስክራይብ አድርጉ የምክር አገልግሎት ማግኘት የምትፈልጉ ደግሞ በዋትስአፕ ቴሌግራም በዚህ ቁጥር ማለት ነው ቴክስት በማድረግ አጠቃላይ የአገልግሎት ክፍያንም ሆነ የመሳሰሉት ጉዳዮች መረጃ ይላክላችኋል ወዳችኋለሁ አከብራችኋለሁ ኑሩልኝ